الحمد لله رب العالمين وصلى الله وسلم على نبينا محمد وعلى آله وصحبه أجمعين يتكبروا የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ተቀዳሚ ምክትል ፕሬዝዳንት ሼክ አብዱል ከሪም ሼክ በድረዲን የተከበረው የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ሁለተኛ ምክትል ፕሬዝዳንትና የሐጅና ዑምራ ዘርፍ ተጠሪ ሼክ አብዱል አዚዝ ሼክ አብዱል ወሊ የተከበረው የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የፕሬዝዳንቱ ጽሕፈት ቤት ዋና ኃላፊ ኡስታዝ አቡበከር አህመድና እንደሁም የተከበራችሁ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ስራ አስፈጻሚ አባላት እዚህ የተገኛችሁ የሚዲያ አባላት ከሁሉም በላይ የኢትዮጵያ ሙስሊሞች ወገኖች ጾመኞች እንደሁም መላው የኢትዮጵያ ዜጎች ባላችሁበት السلام عليكم ورحمة الله وبركاته زاري الحمد لله رب العالمين እንደምታዩት ያው ረመዳናችን በሶስት የተከፈለው أوله رحمة ووسطه مغفرة وآخره عتق من النار يتبالون أسروان يرحمت كان أصلفين يمغفرة كانت أصدنو يالنو قطعو يتكنم الله عندي أدرسان عند جمرنا هلو عند النجرس اللهان إنما سنالن مجرس بجاسايهون بي أمتو بزيو ملك بدستا عند النقبل الله عند وفقن اللهان ሁሉ ዝቅ ብለን እንለምናለን ከዚሁ በመነሳት እኛ ብቻ ሳይሆን በዓለም አቀፍ ደረጃ ሁላችንም በዚህ ወር ዓለማቱ ጌታ በወሰነብን መሰረት ጾመኞችን ዓለም አቀፍ ጾም ነው እየጾምን ያለነው እኛ ብቻ አይደለም ወንድሞቻችንም ክርስቲያኖችንም እንዲሁ በዓለም አቀፍ ጾም ነው እየጾሙ ያሉት በእነሱ በኩል ማለት ነው በዚህ ሁላችንም የምናደርገው ነገር ቢኖር ወላህ ከመጠጋቱ ውጪ ተውባ ከመመለስ ውጪ አላህን ከመማጸን ውጪ ይቅርታ ላለፉት ከመጠየቅ ውጪ ሌላ የምናደርገው ስራዎች አይፈለግብንም ነበር ሆኖም ግን አንዳንድ ሸይጣኖችና የሰው ሸይጣን ተንኮሳ መፈልጉ በዚህ ኸይር ወራት ውስጥ አንድነት አብሮነት ኑሮ እንድበላሹ የማይሰሩ የማይተጉ ነገር እንደሌለ ሁሉም የምናየው ነው ሸይጣኖች ታስሯል እንላለን ትናንሾቹ እንዳሉ እንረዳለን መራዘቱ ሸያጣን ነው የታሰሩት ነፍስ ያዳም ወይ ማትታሰራለች የሰው ልጅ ደግሞ ከሸይጣን የባሰ ሸያጣን الانس والجن ብሎ አላህ Subhanahu Wa Ta'ala የሰውን ያስቀደመ ከሸይጣን የነሱ ስራ አብሮነትን ማፍራስ አንድነትን ማፍራስ ልማትን ማፍራስ ኑሮ መናጋት እንደሆነ ታወቃል እኛ
ሰፊ ህዝቦች ሙስሊምም ሆን ክርስቲያን ይሄንን ተረተን የራሳችን አላማ ወደ ፊት ከማግፋት በዘለለ እነኚህን ጥቃቅን ነገሮች ወደ ኋላ ትተን ለህግና ህግ ትተን ስራችን በበለጠ ወደ ፊት መንዳቱ አስፈላጊ ነው። ተንኮሳዎች ሁሉም አሉ፣ ከዚህ በፊትም ነበሩ፣ ዛሬም አሉ፣ ነገም ሊመጡ ይችላሉ። ተንኮሳዎች በመጡ ቁጥር ደግሞ ትላልቅ ተቋማት ለዚህ ንቅንቅ ማለት የለባቸውም ማለት እንደፈለጉ ይስሩ ማለት ሳይሆን በተለይም ነብያችን ሰለላሁ ዐለይሂ ወሰለም ከሁሉም በላይ ከማንም በላይ ከራሳችንም በላይ የምንወዳቸውና የምናከብራቸው እስልምናችን እሳቸውን ካልወደድንና ካልተቀበልን መኖር የማይችል ከነፍሲያችን በላይ ሕይወታችን ለሳቸው የምንሰጥ ነብያችን ስም በክፉ ነገር ስነሳ ነፍሲያችን መቆጣጠር ያቅተናል፣ ሰብር ያሳጣናል። ሆኖም ግን የምናደርገው ነገር ቢኖር እንዲህ ያለ ተንኳሾችን የምናቀርበው ለህግና ለህግ ነው። ህግ ባለበት ሀገር በህግ ነው የምናቀርበው። መጅልሳችን ከዚህ በፊትም ሲያደርግ እንደነበረ ሁሉ ዛሬም ሁለት ነገር ሰርቶ አሳልፈዋል። አንድ እንዲህ ያለ ተንኮሳ የማንቀበል መሆኑን እንደ ሙስሊም በሰፊ አውግዘዋል፣ ምንም ግለሰብ ቢሆንም። በሌላ በኩል ደግሞ ህግና ህግ መሰረት ባደረገ መልኩ ክስ መስርቶ እየሄደበት ነው። መንግስትም ቢሆን እየተናበብን በምንሄድበት ሰዓት እያየን ነው። ጫካ የገባውን ሀገርን ለማበላሸት አንድነትን ለመናጋት የሚተጋውን ተራ ዱርዬ ያው ቦታው ትንሽ ቦታ ስለምትበቃ እስከ ዛሬ ተደብቆ ቢኖርም ነገ ከነጎዳ መያዙ አይቀርም ኢንሻአላሁ ተዓላ። ስለዚህ እሱ ተይዞ በስርዓት ለህዝባችን ለፍርድ እስከመቀርብ ድረስ ከኛ የምንጠበቀው በትዕግስት ዱዓ እያደረግን በትዕግስት እኛ ደግሞ የሃይማኖት ተቋማት በተለይም የሃይማኖት ተቋማት እንዲህ ያለ ተንኮሳ መፈጥሩ ሃይማኖትን ወክለው አይደለም፣ ተቋማቱን ወክለው አይደለም፣ ተቋማቱ ልኮ አይደለም፣ የተቋማቱን ኃላፊነት ወስደው አይደለም። የግል ተንኮሳ ነው። የግል ተንኮሳ ሰላም እንድትፈርስ የሚያይሰራ ስራ ስለሌለ ይሄንን ተከትለን እኛ የአብሮነታችን ትላንትና የነበረ የጋራነት የአብሮነት የመተባበር ተጠናክሮ ይቀጥላል እንጂ እንደ ተንኳሾቹ ይሻክራል ብላችሁ የምታስቡ ከሆነ ተሳስታችኋል ነው። ማንም ይሁን ማንም የትኛውም ሃይማኖት ወክሎ የተነገረ ስላልሆነ የግል ሚናው ስለሆነ በግሉ ባደረገው ዋጋ መጠን እርምጃ ይወሰድበታል። እርምጃ ስንል ህጋዊ እርምጃ ማለት ነው። ህጋዊ እርምጃ ይወሰድበታል። ከዛ ውጪ እኛ የሃይማኖት ተቋማት የነበረ ፍቅራችን የነበረ ትብብራችን የነበረ አብሮነታችን በበለጠ ተጠናክሮ ቀጥሎ ሌሎች ሃይማኖቶችም ደግሞ ከኛ ጋር ሆኖ እንዲህ ያለ ተንኳሽን ፈልጎ አፈላልጎ ለህግ ከማቅረብ ውጪ በመሐከላችን ምንም ነገር የበለጠ ከመቀራረብ ውጪ የሚያመጣ እንደሌለ ህዝባችን በዚህ አጋጣሚ በደም ማወቅ እንዳለበት ለመረጋጋት ወዳለሁኝና ስለዚህ ባጭሩ የምትጠበቅብን ሁለት ነገር ነው። አንድ ወንጀለኛው በገባበት ገብቶ መንግስት ጊዜ ሳይሰጠው ወንጀለኛውን ለህግ አቅርቦ ህዝባችንን እኛንም ቶሎ እንዲያሳውቀን በዚህ አጋጣሚ ደጋግሜ
እጠይቃለሁ። በሁለተኛ በኩል ሌሎች የሃይማኖት ተቋማት ወገኖቻችን ማለት ነው ከዚህ የሃይማኖት ተቋማት ሁሉም ከኛ ጋር እንደሚቆሙ እርግጠኛ ነኝና በመሐከላችን ምንም ነገር ሳይሰማን በአንድነት በህብረት በራው መልክ የናጠናክር መሆኑን በዚህ አጋጣሚ ለማግለጽ ወዳለሁኝና ህዝቦቻችን ደግሞ መንግስታዊና ህጋዊ እርምጃ እስከምንጠብቅ ድረስ በትዕግስት ሁላችንም በአለንበት የነበረውን ጸሎታችን ዱዓአችን ኢባዳችን በአለንበት እንድንቀጥል አብሮነታችን በበለጠ ደግሞ አጠናክረን በኢትዮጵያ ውስጥ ያሉ ማንኛውም ሃይማኖቶች የነበረውን መጠናከርና መተባበር በዚህ በተለይ በዚህ በረመዳናችንና እነሱም በአብይ ጾም ውስጥ ስላሉ ተባብረን ጸሎታችን እንድንቀጥል በዚህ አጋጣሚ አደራ ለማለት ወዳለሁ።